ያው ዛሬ ጣሊያን ሀገር የወጣውን የስራ እድል ማለት ነው እንዴት አድርገን እንደምንመዘገብ ነው ማሳያችሁ። ስለዚህ እዚህ መጀመሪያ ያው የምናደርገው ማለት ነው ክሮሙ ላይ ነው የምንገባው። ክሮሙ ላይ ከገባን በኋላ እዚህ ጋር እንደምትመለከቱት ማለት ነው ፎርምስ ዶት ሊሚስ ዶት ጂኦቪ ዶት ኢቲ ስላሽ ኢታሊ እና ሆቴል ብላችሁ ሰርች ታደርጉታላችሁ ማለት ነው። ከዛ ልክ ሰርች ስታደርጉት ቀጥታ ወደዚህ ነው የሚመራችሁ ማለት ነው። እንደምትመለከቱት ክፍት የስራ ማስታወቂያ ይላል ከላይ ማለት ነው። ከላይ እንደምትመለከቱት ክፍት የስራ ማስታወቂያ ይላል። ከዛ በስራና ክህሎት ሚኒስቴር በሰማው የኢትዮጵያ ስራ ገበያ መረጃ ስርዓት ኢሊሚስ ይላል ማለት ነው። እንደነገርኳችሁ ያኛው ቪዲዮ ላይ በኢሊሚስ ነው የምንመዘገበው ብዬ ነግሬያችሁ ነበር ማለት ነው። ከዛም በኋላ በዚህ ፎርም ላይም በሊሚስ አማካኝነት ስለምንመዘገብ ያው ለጣሊያን ነው አፕላይ እያደረግን ያለ ነው ማለት ነው። ከዛ እዚህ ቦታ ላይ እንደምትመለከቱት ሙሉ ስም ይጠይቀናል ማለት ነው። ሙሉ ስማችንን ከነ አያት እናስገባለን ማለት ነው። ከዛ እዚህ ጋር እንደምትመለከቱት የሰራተኛ ቁጥር የሰራተኛ መለያ ቁጥር ይላል። እንግዲህ የሰራተኛ ቁጥር መለያ የሌላችሁ ሰዎች ማለት ነው ሊሚስ ዶ ጂኦቪ ላይ በመመዝገብ አቅራቢያችሁ ባለ ወረዳ ቀበሌ የአንድ አገልግሎት መስጫ ማዕከል በመሄድ የባዮማትሪክስ መረጃ በመስጠት የሰራተኛ መለያ ቁጥሩን መሙላት ይገባቸዋል ማለት ነው። ከዛ ልክ እዚህ ጋር እንደምትመለከቷት እቺ ነች ማለት ነው የሊሚስ ቁጥር እዚህ ጋር የማደርግላችሁ ማለት ነው። ኮፒ የማድረጋት የሊሚስ ቁጥር ነች ማለት ነው። ከዛ እቺን ቁጥር እዚህ ጋር መተን ፔስት እናደርጋለን። የሌላችሁ ሰዎች ደግሞ እዛ ቦታ የባዮማትሪክስ የሚሰጥበት ቦታ ራሳችሁ ከተመዘገባችሁ በኋላ አሻራና ፎቶ ሄዳችሁ መስጠት ትችላላችሁ ማለት ነው። ስለዚህ እያንዳንዱን ስቴፕ ምንም አይነት ሳዘሉ ማለት ነው በትክክል ሙሉት። እዚህ ጋር እንደምትመለከቱት እድሜ ነው የሚጠይቀን። እድሜያችንን እዚህ ጋር እናስገባለን ማለት ነው። የራሴን እየሞላዊ ነው እያሳየኋችሁ ያሉት። እዚህ ጋር ጾታ ይላል። ያው ወንድ ነው፣ ጾታ ወንድ ብላችሁ ትሞላላችሁ ማለት ነው። እንግዲህ አንድ ስቴፕ መዝለል ያለባችሁ የለም። እያንዳንዱ ነገር ስቴፕ ባይ ስቴፕ እየተከታተላችሁ እንድትሞሉት መልእክቴን አስተላልፋለሁ። እዚህ ጋር ደግሞ የነዋሪ የት ነው የምትኖሩት፣ አማራ ክልል ነው፣ ኦሮሚያ ክልል ነው፣ የት ክልል ነው የምትኖሩት ብሎ ያመጣላችኋል። ያው እኔ ኦሮሚያ ክልል ስላለው ኦሮሚያ ክልል ብዬ ሞላለሁ ማለት ነው። ከዛ እዚህ ጋር እንደምትመለከቱት የስራ ልምድ ያመጣልናል ማለት ነው። የስራ ልምድ ያላችሁን ነው የምትሞሉት ማለት ነው። እዚህ ጋር ከ0 እስከ 1 ዓመት ከ1 እስከ 3 ከ3 እስከ 5 ያላችሁን የስራ ልምድ በትክክል ትሞላላችሁ ማለት ነው። ከዛ እዚህ ጋር እንደምትመለከቱት ስልክ ቁጥር ነው የሚጠይቃችሁ። ስልክ ቁጥራችሁን አሁን እጃችሁ ላይ ያለውን እየተጠቀማችሁ ያላችሁን ስልክ ቁጥራችሁን እዚህ ቦታ ላይ ትሞላላችሁ። ስለዚህ አሻራና ፎቶ ያልሰጣችሁ ሰዎች አሻራና ፎቶ በትክክል መስጠት ይኖርባችኋል። እዚህ ጋር አማራጭ ስልክ ቁጥር ካላችሁ አማራጭ ስልክ ቁጥር እዚህ ቦታ ላይ ታስገባላችሁ ስለሚደወልላችሁ ማለት ነው። እኔ ራሱኑ ደግሜ ነው ያስገባሁት። እዚህ ጋር እንደምትመለከቱት የትምህርት ደረጃ ነው ማለት ነው የሚጠይቃችሁ እናንተ የትምህርት ደረጃ። ስለዚህ የትምህርት ደረጃችሁን እዚህ ጋር ዲፕሎማ፣ የመጀመሪያ ዲግሪ እና ማስተር አለ። እኔ የመጀመሪያ ዲግሪ ብዬ ሞልቼዋለሁ ማለት ነው። ከዛ የተነጠሩበት የትምህርት ዘርፍ ወይ ደግሞ ፊልድ ኦፍ ስተዲ ያስመርጣችኋል። ያው እኔ ማኔጅመንት ስለተማርኩ ማኔጅመንት፣ እናንተ ግን የተማራችሁትን የፈለጋችሁትን ነው የምታደርጉት ማለት ነው። ከዛም በኋላ እዚህ ጋር የሚያመለክቱት የስራ ዘርፍ ይላል። ይሄ ማለት አሁን የወጡት የስራ ዘርፎች አሉ። በምንድን ነው የምታመለክቱት፣ ምን ላይ ነው መቀጠር የምትፈልጉት የሚለውን ነው የሚጠይቃችሁ ማለት ነው። እናንተ የፈለጋችሁትን መምረጥ ትችላላችሁ። እንግዲህ እዚህ ጋር እንደምትመለከቱት ኪችን ፍሎር፣ እዚህ ጋር ፍሎር ፖርተር፣ ዊሽ ዌልተር ብዙ ነው ያለው ማለት ነው። ስለዚህ እኔ ፍሮንት ኦፊስ ኤጀንት ብዬ ሞልቻለሁ ማለት ነው። እዚህ ጋር እንደምትመለከቱት የፈለጋችሁትን ሜንቴናንስ ቴክኒካልም አለው የፈለጋችሁትን መርጣችሁ ትመዘገባላችሁ። ዜን ከዛ እዚህ ጋር የቋንቋ ክህሎት ይጠይቃቸዋል። የቋንቋ ክህሎት ያው እንግሊዘኛ እና አማርኛ ብላችሁ ትሞላላችሁ። ጣሊያንኛ ከቻላችሁ ጣሊያንኛን ትቀጥላላችሁ ማለት ነው። እንደምትመለከቱት የሲቪ ቦታ ደርሰናል። እዚህ ቦታ ላይ የምታስገቡት የእናንተን ካሪኩለም ቪቴ ወይ ደግሞ ሲቪያችሁን ነው ማለት ነው የምታስገቡት። እንግዲህ እዚህ ጋር እኔ ሲቪን አዘጋጅቻለሁ። እንግዲህ እዚህ ጋር ሲቪን መርጬ ሲቪን አስገባለሁ ማለት ነው። እንግዲህ እናንተ ሲቪ ከሌላችሁ ሲቪያችሁን በትክክል ማዘጋጀት መቻል አለባችሁ። ቆንጆ የሆነ ሲቪ ማዘጋጀት አለባችሁ ማለት ነው። ሲቪ እንዴት አድርገን እናዘጋጃለን የሚለው እኔ በሚቀጥለው ቪዲዮ ከፈለጋችሁ ሰራላችኋለሁ። ቆንጆ ሲቪያችሁን እዚህ ጋር ታስገባላችሁ። እንደምትመለከቱት ከስር እዚህ ምልክት ማድረግላችሁ ቦታ ኮምፕሌት ይላል ማለት 100% ኮምፕሌት ይላል ማለት ነው። ከዛ ከስር ደግሞ ምን እናስገባለን? የትምህርት ደረጃችንን እናስገባለን። የትምህርት ደረጃችንንም በፒዲኤፍ አድርጋችሁ ትደረድራላችሁ። ከዛ የትምህርት ደረጃችሁንም እዚህ ቦታ ላይ ታስገባላችሁ ማለት ነው። እንግዲህ ሁለተኛው የትምህርት ደረጃ ስለሆነ ማለት ነው። እንግዲህ በሶስተኛ ደረጃ ደግሞ የስራ ልምድ አለ። እንደምትመለከቱት የትምህርት እንትኑ 100% ኮምፕሌት ብሏል ማለት ነው። ዜን ከዛ የስራ ልምድ ነው የሚጠይቃችሁ ማለት የስራ ልምዳችሁም
ይህ የመጀመሪያ ላይ ያስገባችሁት አለ ከ0 ዓመት እስከ 1 ዓመት ከ2 ዓመት እስከ 3 ዓመት የሚለው እሱን ትክክለኛ የሆነ ሰርተፍኬት የስራ ልምዳችሁን ታስገባላችሁ ማለት ነው። እዚህ ቦታ ላይ በጣም ቀላል ነው። ስቴፕ ባይ ስቴፕ እያያችሁ መሙላታችሁን እንዳትረሱ ማለት ነው። የስራ ልምዴንም ስላዘጋጀው የስራ ልምዴን እዚህ ቦታ ላይ አስገባለሁ ማለት ነው። እየጨረስን ያለ ነው። ስለዚህ ሁላችሁ ማለት ነው ስቴፕ ባይ ስቴፕ ምንም ነገር ሳዘሉ በትክክል ሙሉት። እንደምትመለከቱት የስራ ልምዴም ኮምፕሌት 100% ብሎኛል ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት ማለት ነው ቅዙን ያስገቡ ይላል ማለት ነው። እንግዲህ ቅጻችንን በዚህ ቦታ ላይ አስገብተናል ማለት ነው። እንደዚህ አድርገን በቀላሉ መመዝገብ እንችላለን ማለት ነው። እንግዲህ ክብራትና ክብራን የጣሊያን የስራ እንግዲህ ጣሊያን የስራ ማስታወቂያ መውጣቱ ይታወቃል። እንግዲህ ከነጭ ወደ ሰማያዊ ይቀይርላቸዋል። እናንተ ተመዝግባችኋል ማለት ነው። ስለዚህ ክብራትና ክብራን እናንተ ማለት ነው እንደዚህ አድርጋችሁ በቀላሉ መመዝገብ ትችላላችሁ ማለት ነው። የጣሊያን የስራ ማስታወቂያ መውጣቱ ይታወቃል። እንግዲህ እዚህ ጋር መርሳት የሌለባችሁ ነገር የሊሚስ አይዲ መታወቂያ ከሌላችሁ መመዝገብ አትችሉም፣ 4 ነጥብ አትችሉም። ስለዚህ ያኛው ከዚህ በፊት የሰራውላችሁ ቪዲዮ እዚህ ላይ ማስቀምጥላችሁ ቪዲዮ በዚህ ቪዲዮ ገብታችሁ መመዝገባችሁን እንዳትረሱ ማለት ነው። ከዛም በኋላ ራሳችሁ በትክክል ራሳችሁ ከተመዘገባችሁ በኋላ ከዛ ከተመዘገባችሁ በኋላ ከዛ የእናንተ ሄዳችሁ ፎቶና አሻራ ብቻ ነው የምትሰጡት ማለት ነው። እዛ ፎቶና አሻራችሁን ከሰጣችሁ በኋላ የሊሚስ አይዲ ይኖራችኋል። እኔ ቅድም ያሳየኋችሁ ይሄ ማሳያችሁ የሊሚስ አይዲ ይኖራችኋል ማለት ነው። በዛ የሊሚስ አይዲ ገብታችሁ ጣሊያን ብቻ ሳይሆን ከዚህ በኋላ ካናዳ ይወጣል፣ በጣም ብዙ ቦታዎች ላይ ይወጣል። ገብታችሁ አፕላይ ማድረግ ትችላላችሁ ማለት ነው። ይህ ኤልፋዝ ሚዲያ ነው። እኔ ደግሞ ሚኮነኝ። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁኝ፣ ልመልስላችሁ ዝግጁ ነኝ። ቤቱን ሰብስክራይብ እንዳይረሳ፣ ላይክ ማድረግ እንዳይረሳ፣ ለሌሎች ሰዎች ስለሚጠቅም ሼር ማድረግ እንዳይረሳ ማለት ነው። ሌሎች ቪዲዮዎች እንዲህ አይነት እንዲደርሳችሁ፣ የስራ ዕድሎች እንዲደርሳችሁ ማለት ነው የደውል ምልክቷን እየተጫናችሁ ቪዲዮ እናንተ ጋር እንዲደርስ አድርጉ ማለት ነው። ሁላችሁንም ወዳችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ ይመቻችሁ። መርሳት የሌለባችሁ ነገር የሊሚስ አይዲ መታወቂያ ከሌላችሁ መመዝገብ አትችሉም፣ 4 ነጥብ አትችሉም። ስለዚህ ያኛው ከዚህ በፊት የሰራውላችሁ ቪዲዮ እዚህ ላይ ማስቀምጥላችሁ ቪዲዮ በዚህ ቪዲዮ ገብታችሁ መመዝገባችሁን እንዳትረሱ ማለት ነው። ከዛም በኋላ ራሳችሁ በትክክል ራሳችሁ ከተመዘገባችሁ በኋላ ከዛ ከተመዘገባችሁ በኋላ ከዛ የእናንተ ሄዳችሁ ፎቶና አሻራ ብቻ ነው የምትሰጡት ማለት ነው። እዛ ፎቶና አሻራችሁን ከሰጣችሁ በኋላ የሊሚስ አይዲ ይኖራችኋል። እኔ ቅድም ያሳየኋችሁ ይሄ ማሳያችሁ የሊሚስ አይዲ ይኖራችኋል ማለት ነው። በዛ የሊሚስ አይዲ ገብታችሁ ጣሊያን ብቻ ሳይሆን ከዚህ በኋላ ካናዳ ይወጣል፣ በጣም ብዙ ቦታዎች ላይ ይወጣል። ገብታችሁ አፕላይ ማድረግ ትችላላችሁ ማለት ነው። ይህ ኤልፋዝ ሚዲያ ነው። እኔ ደግሞ ሚኮነኝ። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁኝ፣ ልመልስላችሁ ዝግጁ ነኝ። ቤቱን ሰብስክራይብ እንዳይረሳ፣ ላይክ ማድረግ እንዳይረሳ፣ ለሌሎች ሰዎች ስለሚጠቅም ሼር ማድረግ እንዳይረሳ ማለት ነው። ሌሎች ቪዲዮዎች እንዲህ አይነት እንዲደርሳችሁ፣ የስራ ዕድሎች እንዲደርሳችሁ ማለት ነው የደውል ምልክቷን እየተጫናችሁ ቪዲዮ እናንተ ጋር እንዲደርስ አድርጉ ማለት ነው። ሁላችሁንም ወዳችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ ይመቻችሁ።